በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል ምዕራፍ 10 እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላም በኩል የሚገባ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ቃሉን ይሰሙታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል። ቃሉን ያውቃሉና። ሌላውን ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና። ጌታችን ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም። ዳግመኛም ጌታችን ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን እንዲያገኙ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ አይደለ፣ በጎቹም ገንዘቡ ያይደሉ። ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎችም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎችም አሉኝ፣ እነርሱንም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል፣ ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም። ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼ ወስዳት ዘንድ ሥልጣን አለኝና። ይህንም ትእዛዝ ከአባቴ ተቀበልኩ። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታዳምጡታላችሁ አሉ። ሌሎችም ይህ ነገር ጋኔን ከያዘው ሰው የሚገኝ አይደለም፣ ጋኔን የዕውሮችን ዓይን ማብራት ይችላልን አሉ። በዚያም ወራት በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ጌታችን ኢየሱስም በቤተ መቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ ሰውነታችንን ታስጨንቀናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሠራው ሥራ እርሱ ምስክሬ ነው። እናንተ ግን አታምኑኝም። እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑ በጎቼ ግን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄም የሚነጥቃቸው የለም። እነርሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና፣ ከአባቴም እጅ መንጠቅ የሚችል የለም። እኔና አብ አንድ ነን። ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ በየትኛው ሥራ ምክንያት ትወግሩኛላችሁ? አይሁድም አንተ ሰው ስትሆን ራስህን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ሥራህስ አንወግርህም አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፎ የለምን? የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እኔ የእግዚአብሔር ልጅ ነኝ ብላችሁ አብ የቀደሰውንና ወደ ዓለምም የላከውን እንዴት ትሳደባለህ ትሉኛላችሁ? የአባቴን ሥራ ባልሠራ በእኔ አትመኑ። ከሠራሁ ግን እኔን እንኳ ባታምኑ እኔ በአብ እንዳለሁ አብን በእኔ እንዳለ ታውቁና ትረዱ ዘንድ ሥራዬን እመኑ። ዳግመኛም ሊይዙት ፈለጉ፣ ከእጃቸውም አመለጠ። ዳግመኛም ቀድሞ ዮሐንስ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ ሄደ፣ በዚያም ተቀመጠ። ብዙዎችም ወደ እርሱ ሄደው ዮሐንስ ምንም ያደረገው ታምራት የለም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ሆነ አሉ። በዚያም ብዙ ሰዎች አመኑበት። የዮሐንስ ወንጌል ምዕራፍ 11 የማርያምና የእህቷ የማርታ መንደር በሚሆን በቢታንያ ስሙ አልዓዛር የሚባል የታመመ አንድ ሰው ነበር። ማርያም ግን ጌታችንን ሽቱ የቀባችው እግሩንም በጠጉሯ ያሸችው ናት። ወንድሙ አልዓዛርም ታሞ ነበር። እህቶቹም ጌታችን ሆይ እነሆ የምትወደው ታሟል ብለው ወደ ጌታችን ኢየሱስ ላኩ። ጌታችን ኢየሱስም ሰምቶ እንዲህ አለ፣ ይህ ደዌ በእርሱ የእግዚአብሔር ልጅ ከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ጌታችን ኢየሱስም ማርታንና እህቷን ማርያምን አልዓዛርን የሚወዳቸው ነበር። እንደታመመ በሰማ ጊዜም
በነበረበት ቦታ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ኑ ወደ ይሁዳ ሀገር ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ሆይ አይሁድ ሊወግሩህ ይሹ አልነበረምን? ዛሬ ደግሞ አንተ ወደዚያ ልትሄድ ትሻለህን? አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ቀኑ 12 ሰዓት አይደለምን? በቀን የሚሄድ አይሰናከልም፣ የዚህን ዓለም ብርሃን ያያልና። በሌሊት የሚሄድ ግን ይሰነካከላል፣ በውስጡ የሚያየው ብርሃን የለምና። ይህንም ለደቀ መዛሙርቱ ነገራቸው። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ላነቃው እሄዳለሁ አላቸው። ደቀ መዛሙርቱም አቤቱ ከተኛስ ይነቃል ይድናልም አሉት። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበር። ከዚህ በኋላም ጌታችን ኢየሱስ ገልጦ እንዲህ አላቸው፣ አልዓዛር ሞተ፣ ታምኑም ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ኑ ወደ እርሱ እንሂድ። ዲዲሞስ የሚሉት ቶማስም ባልንጀሮቹን ደቀ መዛሙርት እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው። ጌታችን ኢየሱስም ወደ ቢታንያ ሄደ። ከዚያም በደረሰ ጊዜ ከተቀበረ 4 ቀን ሆኖት አገኘው። ቢታንያም ለኢየሩሳሌም 15 ምዕራፍ ያህል ቅርብ ነበረች። ከአይሁድም ስለ ወንድማቸው ሊያጽናኗቸው ወደ ማርያምና ወደ ማርታ የሄዱ ብዙዎች ነበሩ። ማርታም ጌታችን ኢየሱስ እንደመጣ በሰማች ጊዜ ወጥታ ተቀበለችው። ማርያም ግን በቤት ተቀምጣ ነበር። ማርታም ጌታችን ኢየሱስን እንዲህ አለችው፣ ጌታዬ ሆይ በዚህ ኖረ ቢሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን እግዚአብሔር እንዲሰጥህ አውቃለሁ። ጌታችን ኢየሱስም ወንድምሽስ ይነሳል አላት። ማርታም ሙታን በሚነሱበት በኋለኛይቱ ቀን እንደሚነሳ አውቃለሁ አለችው። ጌታችን ኢየሱስም አላት፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞትም ይነሳል። ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህንስ ታምኛለሽን? እርሷም አዎን ጌታዬ ሆይ አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷን ማርያምንም ቀስ ብላ ጠራችና እነሆ መምህራችን መጥቶ ይጠራሻል አለቻት። እርሷም ይህን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም ሄደች። ጌታችን ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደር አልገባም ነበር። ሊያጽናኗት መጥተው በቤት ከእርሷ ጋር የነበሩ አይሁድም ፈጥና ተነስታ እንደወጣች ባዩ ጊዜ በዚያ ለወንድሟ ልታለቅስ ወደ መቃብሩ የምትሄድ መስሏቸው ተከተሏት። ማርያምም ጌታችን ኢየሱስ ወዳለበት ስፍራ ደረሰችና ባየችው ጊዜ ከእግሩ በታች ሰግዳ ጌታዬ ሆይ በዚህ ኖረህ ቢሆን ወንድሜ ባልሞተም ነበር አለችው። ጌታችን ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡ አይሁድም ሲያለቅሱ ባየ ጊዜ በልቡ አዘነ፣ በራሱም ታወከ። እርሱም የት ቀበራችሁት አለ። እነርሱም አቤቱ መጥተህ እይ አሉት። ጌታችን ኢየሱስም እንባውን አፈሰሰ። አይሁድም ምን ያህል ይወደው እንደነበር አዩ አሉ። እዩ አሉ። ከእነርሱም መካከል ዕውር ሆኖ የተወለደውን ዓይን ያበራው ይህ ሰው ይህስ እንዳይሞት ሊያደርግ ባልቻለም ነበርን ያሉ ነበሩ። ዳግመኛም ጌታችን ኢየሱስ በልቡ አዘነ፣ ወደ መቃብሩም ሄደ። መቃብሩም ዋሻ ነበር፣ በላዩም ታላቅ ድንጋይ ተገጥሞበት ነበር። ጌታችን ኢየሱስም ድንጋዩን አንሱ አላቸው። የሟቹ እህት ማርታም ጌታዬ ሆይ 4 ቀን ሆኖታልና ፈጽሞ ሸቶ ይሆናል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ አላልኩሽም ነበርን አላት። ድንጋዩንም አነሱ። ጌታችን ኢየሱስም ዓይኖቹን አቅንቶ እንዲህ አለ፣ አባት ሆይ ሰምተኸኛልና አመሰግንሃለሁ። እኔም ዘወትር እንደምትሰማኝ ያውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ቆመው ስላሉት ሰዎች ይህን እናገራለሁ። ይህንም ብሎ በታላቅ ቃል ጮኸና አልዓዛር ና ወደ ውጭ ውጣ አለ። ሞቶ የነበረውም እንደተገነዘ እጁንና እግሩንም እንደታሰረ ፊቱም በሰበን እንደተጠቀለለ ወጣ። ጌታችን ኢየሱስም እንግዲህስ ፍቱትና ተዉት ይሂድ አላቸው። ስለዚህ ከአይሁድም ወደ ማርታና ወደ ማርያም መጥተው የነበሩ ብዙ ሰዎች ጌታችን ኢየሱስ ያደረገውን አይተው በእርሱ አመኑ። ከእነርሱም መካከል ወደ ፈሪሳውያን ሄደው የከሰሱት ነበሩ። ጌታችን ኢየሱስ ያደረገውንም ሁሉ ነገሯቸው። የካህናት አለቆችና ፈሪሳውያንም ጉባኤውን ሰብስበው እንዲህ አሏቸው፣ እነሆ ይህ ሰው ብዙ ታምራት ያደርጋል። ምን እናድርግ? እንዲሁ ብንተወውም ሁሉ ያምኑበታል። የሮም ሰዎችም መጥተው አገራችንንና ወገናችንን ይወስዱብናል። በዚያችም ዓመት የካህናት አለቃ የነበረው ስሙ ቀያፋ የተባለው ከእነርሱ አንዱ እንዲህ አላቸው፣ እናንተስ ምንም አታውቁም፣ ምንም አትመክሩም። ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት ይሻለናል። ይህንም ከልቡ የተናገረው አይደለም፣ ነገር ግን በዚያች ዓመት የካህናት አለቃ ነበርና ጌታችን ኢየሱስ ስለ ሕዝቡ ሁሉ ቤዛ ሆኖ ይሞት ዘንድ ስላለው ይህን ትንቢት ተናገረ።
ስለ ሕዝቡ ብቻ አልነበረም፣ የተበተኑትን የእግዚአብሔርንም ልጆች በአንድነት ይሰበስባቸው ዘንድ ነው እንጂ። ከዚያችም ቀን ጀምሮ የካህናት አለቆች ሊገድሉት ተማከሩ። ከዚያም ወዲያ ጌታችን ኢየሱስ በአይሁድ መካከል በግልጥ አልተመላለሰም። ነገር ግን ለምድረ በዳ አቅራቢያ ወደሆነች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። የአይሁድም የፋሲካ በዓል ቀርቦ ነበር። ብዙ ሰዎችም ከበዓሉ አስቀድሞ ራሳቸውን ያነጹ ዘንድ ከየሀገሩ ወደ ኢየሩሳሌም መጥተው ነበር። አይሁድም ጌታችን ኢየሱስን ይፈልጉት ጀመር። በቤተ መቅደስም ቆመው እርስ በርሳቸው ምን ይመስላችኋል? ለበዓል አይመጣ ይሆን ተባባሉ። የካህናት አለቆችና ፈሪሳውያንም ያለበትን የሚያውቅ ቢኖር ይይዙት ዘንድ እንዲያመለክታቸው አዘዙ። የዮሐንስ ወንጌል ምዕራፍ 12። ፋሲካ ከሚውልበት ከስድስተኛው ቀን አስቀድሞ ጌታችን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም ምሳ አደረጉለት። ማርታም ታሳልፍላቸው ነበር። አብረውት ምሳ ከበሉትም አንዱ አልዓዛር ነበር። ማርያም ግን ዋጋው የከበረና የበዛ አንድ ነጥር የጥሩ ናርዶስ ሽቱ ወሰደችና የጌታችን ኢየሱስን እግር ቀባቸው፣ በፀጉሯም አሸቸው። በዚያ ሽቱ መዓዛም ቤቱን መላው። ከደቀ መዛሙርቱ አንዱ የነበረ ያስይዘው ዘንድ ያለው የስምዖን ልጅ አስቆሮታዊው ይሁዳ ግን እንዲህ አለ፣ ለነዳያን ይሰጥ ዘንድ ይህ ሽቱ ለ300 ዲናር ለምን አልሸጡትም? ይህንም ያለ ድሆች አሳዝነውት አይደለም፣ ሌባ ነበርና ሙዳየ ምጽዋቱንም ሲጠብቅ በውስጡ ከሚገባው ይወስድ ነበርና ስለዚህ ነው እንጂ። ጌታችን ኢየሱስም እንዲህ አለ፣ ለምቀበርበት ቀን ትጠብቀው ዘንድ ተዋት። ድሆች ግን ዘወትር አብረዋችሁ አሉ፣ ዘወትርም ታገኟቸዋላችሁ። በወደዳችሁም ጊዜ መልካም ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ከአይሁድም ብዙ ሰዎች ጌታችን ኢየሱስ በዚያ እንዳለ ባወቁ ጊዜ ወደ እርሱ መጡ። የመጡትም ጌታችን ኢየሱስን ለማየት ብቻ አልነበረም፣ ጌታችን ኢየሱስ ከሙታን ለይቶ ያስነሳውን አልዓዛርን የሚያዩ ዘንድ ነበር እንጂ። የካህናት አለቆችም አልዓዛርን ሊገድሉት ተማከሩ፣ ከአይሁድ ብዙዎች ስለ እርሱ እየሄዱ በጌታችን በኢየሱስ ያምኑ ነበርና። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታችን ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የእስራኤልም ንጉሥ ቡሩክ ነው እያሉ ወጥተው ተቀበሉት። ጌታችን ኢየሱስም የአህያ ውርንጫ አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ተቀምጦ ይመጣል ተብሎ እንደተጻፈ። ደቀ መዛሙርቱም አስቀድመው ይህን ነገር አላወቁም። ነገር ግን ጌታችን ኢየሱስ ከከበረ በኋላ በዚያ ጊዜ ይህ ነገር ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው። ከዚያም አብረውት የነበሩት ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ፣ ይህን ታምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው የምታገኙት ምንም ጥቅም እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል ተባባሉ። ከጽር ሰዎች የሚሰግዱ ዘንድ ለበዓል የወጡ ነበሩ። እነርሱም ከገሊላ የቤተሳይዳ ሰው ወደሆነው ወደ ፊልጶስ ሄደው አቤቱ ጌታ ኢየሱስን ልናየው እንወዳለን ብለው ለመኑት። ፊልጶስም ሄዶ ለእንድርያስ ነገረው። እንድርያስና ፊልጶስም ሄደው ለጌታችን ለኢየሱስ ነገሩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አሁን የሰው ልጅ ከብር ዘንድ ጊዜው ደረሰ። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች። ከሞተች ግን ብዙ ፍሬን ታፈራለች። ነፍሱን የሚወዳት ይጥላታል፣ በዚህ ዓለም ነፍሱን የሚጥላትም ለዘላለም ሕይወት ይጠብቃታል። እኔን የሚያገለግለኝ ካለ ይከተለኝ፣ የሚያገለግለኝ እኔ ባለሁበት በዚያ ይኖራልና፣ እኔን የሚያገለግለኝንም አብ ያከብረዋል። አሁንስ ነፍሴ ታወከች፣ ግን ምን እላለሁ? አባት ሆይ ከዚች ሰዓት ነፍሴን አድናት። ነገር ግን ስለዚህ ነገር ለዚች ሰዓት ደርሻለሁ። አባት ሆይ ልጅህን አክብረው፣ ከሰማይም አከበርሁህ፣ ደግሞም እንደገና አከብርሃለሁ የሚል ቃል መጣ። በዚያ ቆመው ይሰሙ የነበሩ ሕዝብ ግን ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደረሰ። ከእንግዲህስ ወዲህ የዚህን ዓለም ገዢ ወደ ውጭ አስወጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልኩ ሁሉን ወደ እኔ ስባለሁ። ይህንም ያለ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው። ሕዝቡም እኛስ ክርስቶስ ለዘላለም እንዲኖር
በኦሪት ሰምተን ነበር። እንግዲህ እንዴት አንተ የሰው ልጅ ከፍ ከፍ ይል ዘንድ አለው ትለናለህ? እንግዲህ ይህ የሰው ልጅ ማን ነው ብለው መለሱለት። ጌታችን ኢየሱስም እንዲህ አላቸው፣ ገና ለጥቂት ጊዜ ብርሃን ከእናንተ ጋር ነው። በጨለማ የሚመላለስ የሚሄድበትን አያውቅምና ጨለማ እንዳያገኛችሁ ብርሃን ሳለላችሁ ተመላለሱ። የብርሃን ልጆች ትሆኑ ዘንድ ብርሃን ሳለላችሁ በብርሃን እመኑ። ጌታችን ኢየሱስም ይህን ተናግሮ ሄደ፣ ተሰወራቸውም። ይህንም ያህል ታምራት በፊታቸው ሲያደርግ አላመኑበትም። አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔርስ ክንድ ለማን ተገለጠ? ያለው የነቢዩ የኢሳይያስ ቃል ይደርስ ዘንድ ስለዚህም ማመን ተሳናቸው። ኢሳይያስ ዳግመኛ እንዲህ ብሏልና በዓይናቸው አይተው በልባቸውም አስተውለው እንዳይመለሱና እንዳልፈወሳቸው ዓይኖቻቸው ታወሩ፣ ልባቸውም ደነደነ። ኢሳይያስ ጌትነቱን አይቷልና ይህን ተናገረ፣ ስለ እርሱም መሰከረ። ከሕዝቡ አለቆቹም ያመኑበት ብዙዎች ነበሩ። ነገር ግን ከምኵራብ አስወጥተው እንዳይሰዷቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ጌታችን ኢየሱስም ድምፁን ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝም ነው እንጂ በእኔ ብቻ የሚያምን አይደለም። እኔን ያየ የላከኝን አየ። በእኔ የሚያምን ሁሉ በጨለማ እንዳይኖር ብርሃን እኔ ወደ ዓለም መጣሁ። ቃሌን ሰምቶ የማይጠብቀውን እኔ የምፈርድበት አይደለሁም፣ ዓለምን ላድን እንጂ በዓለም ልፈርድበት አልመጣሁምና። የሚክደኝን ቃሌንም የማይቀበለውን ግን የሚፈርድበት አለ። እኔ የተናገርሁት ቃል እርሱ በመጨረሻይቱ ቀን ይፈርድበታል። የተናገርሁት ከእኔ የሆነ አይደለምና፣ ነገር ግን የላከኝ አብ እንድናገር እንዲህም እንድል እርሱ ትእዛዝን ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። እኔም የምናገረውን አብ እንዳለኝ እንዲሁ እናገራለሁ። ምዕራፍ 13 ይቀጥላል። ረድኤተ እግዚአብሔር አይለየን።